ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ አንገብጋቢ የምንላቸውን መረጃዎች ይዘን ቀርበናል። ከነዛ መካከል አርሰናሎች ከቫሌንሺያው ተጫዋች ሞስኬራ ጋር በግል ጥቅማ ጥቅም መስማማታቸው እየተዘገበ ይገኛል። ነገር ግን ትልቅ ዱብዳ የመጣባቸው ይመስላል። ታዲያ እሱንም በኋላ ላይ የምናወራቸው ይሆናል። እንዲሁም ማንቸስተር ዩናይትድ የብሬንትፎርድ ተጫዋች ብራያን ምቤሞን ለማስፈረም ጥያቄ ማቅረባቸው ይታወስ ነበር። ሁለተኛ ዙር ታዲያ እሱ ጥያቄ ውድቅ መሆኑ ተዘግቧል በስካይ ስፖርት። ነገር ግን ደግሞ ሌሎች ማስተባበያም ዜናዎች አሉ። እነሱ ዜናዎች ምንድናቸው የምንለውን አብረን እንመለከታለን። ትላልቅ ዜናዎች ነው። ፋብሪዚዮ ሮማኖ ነው ማስተባበያውን ይዞ የወጣው። ብሬንትፎርዶች ይህን የማንቸስተር ዩናይትድን ጥያቄ ውድቅ አላደረጉም ሲል ተናግሯል። ታዲያ አብረን የምንመለከተው ይሆናል። እንዲሁም ደግሞ ሌሎችም ዜናዎች አሉ። ከነዛ መካከል ሊቨርፑል አጥቂ ለማስፈረም ወደፊት ሊሄዱ እንደሚችሉ እየተዘገበ ነው። ኢዛቅን ነው ለማስፈረም እንደሚፈልጉ እየተነገረ ያለው። ታዲያ አብረን የምንመለከተው ይሆናል ማለት ነው። እስከዛው ድረስ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። እንዴት ነው የማንቸስተር ዩናይትድ እና የብራያን ምቤሞ ዝውውር ሂደት አልተንዛዛም ወይ ስል ጠይቃለሁ። ምንም ሊፋጠን የሚችልበት ሁኔታ እየተመለከትን አይደለም። በእርግጥ ትላንትናው መረጃችን ላይ በቀጣዩ ሳምንት ሙሉ ለሙሉ ይጠናቀቃል የሚሉ ዜናዎች መውጣታቸውን ነግሬያችሁ ነበር። ታዲያ አሁን ደግሞ ሌሎች ዜናዎች እየወጡ ነውና ይህ ነገር እንዴት ነው አንድ ወደፊት ሁለት ወደ ኋላ አልሆነም ወይ የሚለውን እናንተም በአክብሮት ሀሳብ አስተያየታችሁ እንድታስቀምጡ ስል ጠይቃለሁ። አሁን ወደ መረጃዎቹ። በአርሰናል በኩል እንግዲህ በትላንትናው ዕለት ፋብሪዚዮ ሮማኖ ምን መረጃ ያወጣል መሰላችሁ? ፋብሪዚዮ ሮማኖ ለአርሰናል በይሄ ክረምት የዝውውር መስኮት በጣም ስራ የበዛበት የሆነ ይገኛል። ነገር ግን እመኑኝ የአርሰናል ደጋፊዎች ገና ነው የምትደሰቱበት ቀን እየመጣ ነው ሲል ተናግሯል። ታዲያ ይህንን ዜና ከተናገረ በኋላ ነው አርሰናሎች ለክርስቲያን ማስኬራ ለቫሌንሺያው የመሀል ተከላካይ ስፔናዊ ተጫዋች ጥያቄ ያቀረቡት ማለት ነው። ነገር ግን በዛው በትላንትናው ዕለት ውድቅ መደረጉ ይታወሳል። ታዲያ አሁን በወጡ መረጃዎች ደግሞ ራሱ ፋብሪዚዮ ሮማኖም ያረጋገጠው መረጃ ነው። ለክርስቲያን ሞስኬራ ያቀረበው ጥያቄ ከ21 እስከ 22 ሚሊዮን ፓውንድ ከፍ ሊያደርግ እንደሆነ ነው አርሰናል እየተዘገበ ያለው። እንትኖች ቫሌንሺያዎችም እስከ 30 ሚሊዮን ዩሮ ከ25 እስከ 30 ሚሊዮን ዩሮ ሊጠይቁበት ይችላሉ እየተባለ ይገኛል። እናም በማዕከላቸው የትንሽ ሚሊዮኖች ልዩነት ነው ያለው። ታዲያ አርሰናሎችም ይህንን ተጫዋች ማስፈረም ከፍተኛ ፍላጎት እንዳላቸው ነው እየተዘገበ ያለው። ከልጁ ጋር ደግሞ የግል ጥቅማ ጥቅም መስማማታቸው ነው እየተነገረ የሚገኘው። ተጫዋቹ ለአርሰናል ቀድሞ ፍቃዱን መስጠቱም እንደሚታወስ ፋብሪዚዮ ሮማኖ ያስታወሰ መረጃ ነው ማለት ነው። እና አርሰናል ይህንን የቫሌንሺያዊ የመሀል ተከላካይን ለማስፈረም ጥረት እያደረገ ይገኛልና እያፋጠኑትም ይገኛሉ። የአርሰናል የዚህ የክረምት የዝውውር ፖሊሲ ትንሽ የሚደንቅ ነው ማለት ይቻላል። ላለፉት 4-5 ዓመታት ከተመለከትነው አንጻር አርሰናሎች በጣም ጠንክረው የተመለሱበት ሁኔታ ነው እየተመለከትን ያለ ነው። ሌላ ወደ ማንቸስተር ዩናይትድ እናምራ። ማንቸስተር ዩናይትዶች የብራያን ምቤሞን ጥያቄ ውድቅ ማድረጋቸው ሲዘገብ ነበረ። በተለይ ስካይ ስፖርት ይዞት እንደወጣው መረጃ ከሆነ ሌሊቱን ብራያን ምቤሞ ሁለተኛ ዙር ጥያቄ ማንቸስተር ዩናይትድ ወደ 62.5 ሚሊዮን ፓውንድ ነበረ ያቀረበው ጥያቄ። ታዲያ ግን በብሬንትፎርዶች ውድቅ ተደርጓል። ታዲያ አሁን እንደወጡ መረጃዎች ከሆነ ደግሞ በተለይም ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ብሬንትፎርዶች ጥያቄውን ውድቅ አላደረጉም። ጭራሽም ዩናይትዶች በመጪው ቀናት ዝውውሩን እንደሚያጠናቅቁ ተማምነዋል ሲል ነው እየተናገረ የሚገኘው። እንደሚታወቀው የብሬንትፎርዱ ተጫዋች ብራያን ምቤሞም ከዚህ በፊት ከማንቸስተር ዩናይትድ ጋር በግል ጥቅማ ጥቅም መስማማቱም ይታወቃል። ወደ ዩናይትድና ዩናይትድ ብቻ ማምራት እንደሚፈልግም ተዘግቦ ነበረ እና አሁን ጭራሽም ዩናይትዶች እያፋጠኑት ይገኛሉ። ይባስ ብሎም አዲስ የዝውውር ጥያቄም ለማቅረብ እየተሰናዱ ነው ሲል ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚዘግበው ማለት ነው። ጥያቄያቸውንም አሻሽለው እዛው 62.5 ሚሊዮን ፓውንዱ ላይ ጭራሽም አሻሽለውት ለማቅረብ ጥረት እያደረጉ ይገኛሉ። እና ጥቂት ሚሊዮኖችም ሊሆኑ ይችላሉ ልዩነታቸው እየተባለ ነው። ከሱ ብዙም ማግኘት የሚፈልጉበት ተጫዋች ነው። ከኩኛ የተናነሰ ገንዘብ አይወጣበትም ሲሉ ተናግረው ነበረ።
እናም ዩናይትዶች ይህንን ጥያቄ አሻሽለው አቅርበዋል እየተባለ ነው። በቀጣዩ ቀናቶችም የምንመለከተው ይሆናል ማለት ነው የዚህን የብራያን ምቤሞን ዝውውር ሂደት ማለት ነው። ሌሎች የዝውውር መረጃዎችን ለመመልከት ያክል ሊቨርፑሎች የኢዛቅን ፍላጎት ጭራሽ ጨምሮም ይሄዱበታል እየተባለ ይገኛል። ስካይ ስፖርት ይዞት እንደወጣው መረጃ ከሆነ አሌክሳንደር ኢዛቅን ለማስፈረም ከሚፈልጉ ክለቦች መካከል ዋነኛው ሊቨርፑል ነው። በእርግጥ ኒውካስትሎች ይህንን ተጫዋች ይለቁታል ተብሎ የማይታሰብ ይሆናል ማለት ነው። ግን ዘ ታይምስ ይዞት እንደወጣው መረጃ ከሆነ ኢሳቅን ለማቆየት የሚቻላቸውን ጥረት እንደሚያደርጉ ነው በዚህ ሳምንት ዘ ታይምስ ይዞት የወጣው መረጃ የሚያመለክት የነበረው። ነገር ግን ሊቨርፑሎች አሁን እያስፈረሟቸው ካሉ ተጫዋቾች አንጻር ብር ለመክፈልም ችግር ያለባቸው አይመስልም። ምክንያቱም በዚህ የውድድር ዘመን ሻምፒዮን ሆኖ ማለፋቸው ይታወሳል። እንዲሁም ባለፉት 2-3 ዓመታት የሚያወጧቸው የዝውውር ወጪዎች ያን ያህልም የተጋነኑ አልነበሩም። ታዲያ በዚህ ምክንያት ከፍተኛ ወጪ ማውጣት ከሚችሉ ክለቦች መካከል ዋነኞቹ ናቸውና የኢሳቅም ሁኔታ አያስጨንቃቸውም ይባላል። ታዲያ ሊቨርፑሎችም ለመሄድ በቃ ቆርጠው ለመወሰን ጥረት እያደረጉ ነው ሲል ስካይ ስፖርት ይዞት የወጣው መረጃ ያመለክታል። በሌላ ዜና ስንመለከት አንሱ ፋቲ ወደ ሞናኮ የሚያደርገው ዝውውር ተጠናቋል። ኦልሬዲ የሕክምና ምርመራውንም ማጠናቀቁን ፋብሪዚዮ ሮማኖ በሶሻል ሚዲያ ገጾቹ ይፋ አድርጓል። ታዲያ አንሱ ፋቲን ከባርሴሎና እንዲሁም ከብራይተን ማሊያ ውጪ በሞናኮ መለያ የምናገኘው ይሆናል። ሞናኮች ፖል ፖግባን ውል መጨረሳቸው የሚታወቅ ነገር ነው። ታዲያ ሞናኮች ራሳቸውን ያጠናከሩ ይገኛሉ። ከዚህ በፊትም ከሌሎች ትላልቅ ተጫዋቾች የአውሮፓ ትላልቅ ተጫዋቾች ጋር ስማቸው ሲያያዝ እንደነበር የምናስታውሰው ነውና በቀጣዩ ዝውውር ቀናትም ጭራሽ የሚያጠናክሩበት ሁኔታ ይኖራል እየተባለ ይገኛል። እና ለዛሬው ደግሞ ይዤላችሁ የቀረብኩት የዝውውር መረጃዎች እነዚህን ይመስላሉ። አጠር መጠን ያለች ነች። ታዲያ እናንተ ቪዲዮን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። በሌሎች መረጃዎች እስከምንገናኝ ድረስ ሰላም።